ኦኬ ወንድም አይወድህም እህት አትወድህም እና እነሱ ጋር ስትሆን ወይም ስትገናኙ እንዴት አይነት ስብዕና ነው የምታሳያቸው? መገለማመጥ፣ ክፉ ቃል መነጋገር፣ ከጀርባ ማማት፣ እነሱ ሲመጡ የምታሳየው የፊት ገጽታ ጀርባ መስጠት ምናምን አይቻልም። እደግመዋለሁ አይቻልም። ከስጋ ወንድም እህት ቤተሰብ እናት አባት ጋር አኽላቅይን በተግባር በስነ ምግባር ጉዳይ እንጠየቃለን። የምናሳየውን ስነ ምግባር በጣም ከባድ እንደሆነ አውቃለሁኝ። ማለት በጣም እናንተ ህይወታችሁን ለሚረብሻችሁ የስጋ ወንድምና እህት ድንገት ስትገናኙ ጥሩ አኽላቅ ማሳየት፣ የተቆጣችሁበትን ስሜት ዋጥ ማድረግ፣ ብሎም ደግሞ ሐቃቸውን መጠበቅ ካሊዶ በጣም ከባድ ነገር ነው ልትሉ ትችላላችሁ። አዎ ከባድ ነው፣ እስማማለሁ። ግን አላህ ነው ያለው። እደግማለሁ፣ አላህ ነው ያለው። ዩሱፍና ወንድሞቹን አይታችኋል። በእርግጠኝነት የምነግር ነገር አንተ እንደ ዩሱፍ አይነት አደጋ እህት አላደረሰችብህም፣ ወንድምም አላደረሰብህም። አንተን ማንም ወስዶ ወአልቀሁ ፊል ገያበት ልጁብ ጉድጓድ ውስጥ የጣለህ የለም። አልጣሉህም። ስላልጣሉ ነው በዩቲዩብ እያየኛለሁ፣ በቲቪ እያየኛለሁ። አልጣሉህም። አንተን ግን ከባባድ ነገሮች ግን አድርሰውብሃል። ዩሱፍ እንደዛ ከባድ ነገር አድርሰውበት ወንድሞቹ ሲመጡ ይቅርታ ያደረገላቸው ይመስላል? አላረገላቸውም። እነሱ ይቅርታ ጠይቀውታል? አልጠየቁትም። ይቅርታ ስላልጠየቁት ይቅርታ አላረገም ዩሱፍ። ይቅርታ አላደረገም አልኳችሁ፣ አላደረገም። አብረን ግን መኖር እንችላለን አለ። እሱንም ዲስታንስ አበጅተናል። ወድኹሉል ሚስራ ኢንሻአላሁ አሚኒን ነው ካላቸው። ግቡ ሚስር። ታውቃለህ ግብጽ ከመጡ በኋላ የዩሱፍ ወንድሞች በአጠቃላይ ሚስቶቹም የዩሱፍ ወንድሞች ሚስቶች ነው ማለት ልጆቻቸውም የልጅ ልጆቻቸው በአጠቃላይ ተሰብስበው መጥቶ ያዕቆብ የልጅ ልጆች ማለት ነው መጥተው ግብጽ ላይ ለአስሩም ማለት እኮ ነው የሚበሉት የሚጠጡት የሚኖሩት ዩሱፍ በሚያመቻችላቸው እና ይቅርታ ምናምን የለም። ግን አላህ ዘንዳ እንድትጠየቁበት አልፈልግም ማለት የአላህ ፍርድ ቤት ከባድ ነው። አላህ ዘንዳ እንድትጠየቁ ስለማልፈልግ ያግፊሩላሁ ለኩም ወሁወ አርሐሙር ራሒሚን። አላህ ለእናንተ ኃጢአታችሁን ይቅር ይበላችሁ፣ እኔም አላህ ፊት ነገ አልጠይቃችሁም። ዛሬ ግን ይቅርታ ምናምን የሚባል አጀንዳ የለም። እንዲህ ዩሱፍዬ ለምንድን ነው ይቅርታ ማትለው ምናምን ያዕቆብ አላለውም። ለምን ይቅርታ የማለት አንዳንድ ሰው አለ በቃ በጣም የስጋ ወንድም እህት በጠው ብዙ ነገር ሆኖ ከዛ በቃ ተለያይታቸዋል። ከዛ ዘመድ ይመጣሉ። ከዛ አንተ እኔ ይቅርታ አላደርግም፣ ግንኙነታችንን መቀጠል አልፈልግም፣ እኔ ሰላም ፈልጋለሁ ስትል የመጨረሻ ክፉ ሰው አድርገው አንተን ያስቡሃል። አንተ ክፉ አይደለም፣ እነሱ አስተሳሰባቸው ልክ አይደለም። ዩሱፍ እናንተን ሳይ በየቀኑ ጠባሳዬ ትዝ ይለኛል፣ ስለዚህ ዲስታንስ ፈልጋለሁ አለ። ግብጽ ነው የሚኖሩት፣ ግን ሁሉ ጊዜ አይገናኙም። እንደ ከባድ ነው። ባያችሁ ቁጥር እኮ በልጅነቱ የሆነበት ነገር ነው። ሳይኮሎጂካሊ አእምሮ ላይ ፕሌይ አውት ነው የሚያደርግበት። ፕሌይ አውት ነው የሚያደርገው አእምሮ ላይ። ቀላል አይደለም። ለምን ይቅር አላለም ዩሱፍ ልትል አትችልም። ይቅር አላላቸው ማለት ግን አላህ ዘንድ ይጠየቁብኛል ብሏል ማለት አይደለም። እኛማ የከፋ እኮ ነው። ይቅር አለ ማለት ምንድነው? አንተ አላህ እንደው ለአንተ ሰጥቻለሁ ጌታዬ፣ አንተው ፍረደን፣ ለአንተው ይኸው በቃ የሚል ሰው አለ። እሱ ልክ አይደለም። ለአላህ አትስጡት፣ ከባድ ነው። ምክንያቱም አላህ በሐቅ ነው የሚዳኘው። የአላህ ፍርድ ቤት ደግሞ ያንተ ወንድም አይችሉም። የአላህ ፍርድ ቤት ያንተ እህት አትችለውም፣ ያንቺ እህት አትችለውም። ለአላህ አሳልፋችሁ አትስጡ። እናንተ ግን የመንትኑን ደረጃው ታይቶ ግን አይን ዲስታንስ ቢኖረኝ ነው ሰላም ማገኘው ካልክ ሰላምን መምራት ትችላለህ።